አብደላ አብደላ ማለት የአላህ ባሪያ ማለት ነው። ግን ኦርቶዶክስና እናንተ ምንድነው አሁን የአረብ ሀገር ቁራኛ የሆናችሁ የራሳችሁ ቋንቋ ማትሉ አያሌው ተመስገን ብላችሁ የማታወጡ ስም ለምንድን ነው? አብዱልአዚዝ ኤርሚያስ ምን አገባንኛው? በእኛ ሀገር ስም በነርገጤ በነጨብጤ ለምንድን ነው ማንቀሳቀስ? በነ መገርሳ ሀጎስ ወራክሳ ምንድነው ያሳፈረን? በነ ኡጅሉ ኡቱሙ ለምንድን ነው ነብዩ መሐመድ የምትሳደበው? ምን ያለ አልተሳደብኩም። አሁን እኮ ፍየል ጠባቂ ምናምን ስትል እና ታዲያ መሐመድ መጥቶ እኔን ቦምቢው እንትን ምንድነው መብረቅ ይጣልብኛ ጀግና እኮ ነው መሐመድ። እየነገርኩህ እኮ ነው ፍየል ጠባቂ ነው እኮ እያልኩ መሐመድ ይምጣና ይታኛ የምፈራ መስሎ ነው። በልበል ከዚህ አውርድ ይሄንን ደንቆሮ ማይ ወይ እንዴት ይሄ ሰው የእኛን ሚዲያ ደፍሮ ይመጣል? በእንደዚህ አይነት አሻንጉሊት የሆነ ሙስሊም መምጣት የለበትም። መሐመድ ይላል እንዴ? መሐመድ መጥቶ ይቅጠማ ጊዮርጊስ ይቀልዳል። እኔ እኮ የመሐመድ ጠበቃ የዚህ የጊዮርጊስ ጠበቃው ነው የሚመጣ ኢትዮጵያዊ ነው የገረመኝ። ትረዳለህ አንተ? እረዳታለሁ። ስንት ነው የምትረዳት? እሺ ሞጣዬ 1000 ብር አለኝ 700 ብር እረዳታለሁ። እኔ 12000 ብር ልክልሃለሁ። ናውረድ አንዱ ቄታ የምን አባት ከ1000 ብር 700 ብር ልሳን ይዘጋና የሌባ ልጅ አፍሪካ ቲቪ ላይ የቺኬን ጡት መጥባት ኃጢአት ነው ወይ የሚል ጥያቄ መጣለች። ባሌ ጡቴን እየጠባው ነው እንዴት ላድርገው? እንደው ሐራም ነው ሲለው ፂም ቀብቶ ቀለም የት ነው? ሰላም ጤና ይስጥልኝ። አፍሪካ ቲቪ ነው። አፍሪካ ቲቪ ነው። ሼባው ነው የታቸው አፍሪካ ቲቪ ኦኬ። ቀጥይ። ምን ነበር ጥያቄሽ? እንደው ባሌ ለጓደኛዬ ጡቴ ያምራልና እንደው ማታ ማታ ይጠባዋል ሐራም ነው? አይ ወሰላሳሉ ምናምን ታንክ እንዳሉት ትንሽ ፈሳሽ ካለው ትንሽ እንትኖች አንዳንድ ኡስታዞች አይላ ሙስሊም በእውነት አላሚት እስቲ አጨብጭቡላቸው ለኢትዮጵያ እስላሞች፣ ለዓለም አቀፍ እስላሞች። ይመቻችሁ ያራዳ ልጆች። እኔ ምን አያገባኝ ተንቀሳቀስበት። አይተዋል የሚል ኡስታዝ መጥቶብሃል። ሼክ ሁሉ አሁን 80 ሴቶች ጀነት ውስጥ ይጠብቁናል የሚያስብ ሞኝ ነህ። እንደውም ኦርቶዶክስ ብትሆን ይሻላቸዋል። ኦርቶዶክስ ይሻል። ይሄ እስላም አስተምሮ ገደል የሚከትም እኔ አልገባበትም። 80 መቀመጫ አገኛለሁ ብዬ ገደል የምገባ ሰው እንዳልመስል። ይሄ መጽሐፋቸው ላይ ተቀምጧል። ይኸው ገዛሁት በእንግሊዘኛ ዱቅ ብሎላል። እንደውም ሰሞኑን በሚዲያ ወጣው አላህ ያን ካላመጣ ምን አባቱ ይታመናል ያለ ሞጣ ዘ ቢልዲንግ። እኔ ህንጻ አይደለሁም ኢን ዘ ቢልዲንግ ነው ይባላል። ማይ ወራት ይሄ ማይሞች ከየት እንደሚወጡ ሞጣ ኢን ዘ ቢልዲንግ ነው ይባላል። ሞጣ ዘ ቢልዲንግ ካልክ ሰውየው ህንጻ ነው እያልክ ነው። ወሸላ የሚልኩትን ብሎክ አርጉ። እቺ ሴትዮ ችግር አለባት እንዴ? ኢትዮፓን ብላ የምትመጣ ማይ አትላቂ። አሁን መጨረሻሽ ብሎክ ላደርግሽ። አረ ሞጣ ያሳስወርደኝ ወረረዳት ራስ ፎቶ ራሱ የእንትን የሰገጡማ አነሳስ ነው። ተነስ ይሄንን የ44ኛው ክፍለ ዘመን እንዴ አርገት ተነሳለ እንዴ? ውረድ